የመኪና ስጦታ ደግሞ ሰጥቼ አውቃለሁ። ለሰው ጠርቼ መኪናውን ሰጥቼ ስም ማዛወሪያውን ከፍዬ ሰጥቼ ደግሞ አውቃለሁ። ይቻላል ማለት ነው። ሁለት ወንድማማቾች አውቃለሁ እና አንደኛው በቢዝነስ ዓለም ሄዷል እና በጣም ሀብታም ነው። አንደኛው ደግሞ ይሄ ከመጽሐፍ ጋር ሲታገል ምሁር ነው። ሲያስተምር ሲጽፍ ምን ሲል ሀብት የለውም። እዚህኛው ወንድምየው ቤት ግቢ ውስጥ 4 መኪና ቆሟል። ሀብታሙ ቤት ወንድምየው ቤት። ይሄኛው ደግሞ በታክሲ ነው የሚሄደው። አሁን የምጠይቀው ጥያቄ ይሄ ነው። ከነዚህ ከ4 መኪናዎች አንዱን አንስቶ ለወንድሙ ቢሰጠው ለእናቱ ልጅ ለእናት ለአባቱ ልጅ ነው ለሌላ አይደለም እኮ። ከነዚህ ከ4ቱ መኪናዎች አንዱን አንስቶ ቢሰጠው ምን ችግር አለው? ችግር አለው? ምንም ችግር የለው። ግን አይሰጠውም። ያ በታክሲ ይታገላል። እዚህኛው ጋር ወንድሙ ቤት 4 መኪና ቆሟል። ይሄንን ታያለሽ። ሁለተኛ ምሳሌ ልስጥሽ። እህትማማቾች አሉ። እሺ የአንድ እናት የአንድ አባት ልጆች ናቸው። እቺኛዋ ትልቅ ቤት አላት። በጣም ሰፊ ግቢ ያለው ሂውጅ የሆነ ቤት አላት፣ ፓላስ የመሰለ። ከዛ ተጨማሪ ደግሞ አፓርትመንቶች አሏት። ያቺኛዋ ደግሞ የምትኖረው ኮንዶሚኒየም ውስጥ ነው። ታግላ ነው የምትከፍለው። እህትየዋ ተከራይታ ነው የምትኖረው። ኮንዶሚኒየም ተከራይታ ቤት ኪራይ ታግላ ነው የምትከፍለው። የአንድ እናት የአንድ አባት ልጆች ናቸው። ጥያቄው ምንድነው? እቺ ከአፓርትመንቶቿ አንዱን ለሷ ብትሰጣት ምንድነው ችግሩ? ምንም ችግር የለም። ምንም ችግር የለውም አይደል? እህቷ ናት ብትኖርበት። አትሊስት ብትኖርበት መውሰድ እንኳን አይደለም እኮ እንደው ብትኖር ቤት ክራይ ባትከፍል እንደው ብትኖርበት ምን አለበት? በጣም እሺ። አብሮ አደግ ጓደኛሞች አሉ። አሁንም አውቃቸው። ይሄኛው ሚሊዮነር ነው፣ በጣም ሀብታም ነው። እንግዲህ ህይወት ምን ይላል መሰለሽ መክብብ ላይ ሰለሞን እድልና አጋጣሚ ያገናኛቸዋል ይላል። እድልና አጋጣሚ ያገናኛቸዋል ይላል። ይሄኛው በሄደበት መንገድ በጣም ሀብታም ሆኗል። ጓደኛው ደግሞ አብሮ አደጉ ደግሞ ምንም የለውም። ይገናኛሉ፣ ምሳ አብረው ይበላሉ። ይሄ ጋብዛል። ስቀው ተጫውተው ምናምን ቻው ይለዋል። ግን እንደው ካለው ብዙ ሚሊዮን ብሮች አንዱን አንስቶ ኑሮህን እስቲ ለውጥበት መነሻ የሆነህ ብሎ ቢሰጠው ምን ችግር አለው? ምንም ችግር የለው አይደል? በጣም ግን አናረግም እንደዚህ። ይሄ ነው ችግሩ። አሁን አንዳንድ ሰዎች ሊገረሙ ይችላሉ። እንዴት ነው መኪና አንስቶ የሚሰጠው? ምን ማለት ነው ምናምን ሊሉ ይችላሉ። በጣም ጥሩ ለማስተማር ብዬ ነው የምናገረው። እኔ የመኪና ስጦታ ተቀብዬ አውቃለሁ። አሁን የምንደው መኪና ስጦታ ነው ማለት አጠራቅም የገዛሁት አይደለም። የመኪና ስጦታ ተቀብዬ አውቃለሁ። ግን ደግሞ የመኪና ስጦታ ደግሞ ሰጥቼ አውቃለሁ። ለሰው ጠርቼ መኪናውን ሰጥቼ ስም ማዛወሪያውን ከፍዬ ሰጥቼ ደግሞ አውቃለሁ። ይቻላል ማለት ነው። በደንብ